በከተማችን አሉ ከተባሉ ሪል ስቴቶች መካከል ቴምር ሪል ስቴት ተገኝተናል። አዳዲስ ሳይቶች እንዳወጡ ሰምተናል። ውስጥ ገብተን ደግሞ ያለውን አዲስ ነገር እንስማ። እንኳን ወደ ቢሮአችን በሰላም መጣሽ። እንኳን ደህና ቆይ። ስቴት የሽያጭ አማካሪ ነኝ። ስማችሁ አዲስ ባይሆንብንም እስኪ ቴምር ሪል ስቴት ማን ነው ምንድነው? እስኪ ለተመልካቾቻችን ግልጽ አድርጊልን። እሺ እንዳልሽው አሁን ቴምር ሪል ስቴት አዲስ አይደለም ስሙ። ቴምር ሪል ስቴት ከ7 ዓመት በላይ እዚህ ሪል ስቴት ሴክተሩ ላይ የቆየ በዛም 7 ዓመት ጊዜ ውስጥ ከ6 በላይ ሳይቶችን በታማኝነት በግንባታ ጥራት ለደንበኞቹ ያስረከበ ያ ማለት ከ340 በላይ አባወራዎችን ወይም ደግሞ ቤተሰቦች ያሉን ድርጅት ነው። ስለዚህ ቴምር ሪል ስቴት ኦልሬዲ የሰራ ሴክተሩ ላይ ያለ የነበረ ድርጅት ነው ማለት ነው። እሺ መልካም። ከዚህ በፊት ለደንበኞቻችሁ የት አስረክባል? እንግዲህ ያስረከብናቸው ሳይቶች አንዱ ለቡ ላይ ነው ያለ። ለቡ ላይ 2 አካባቢ ሳይቶች አሉ። አያት ላይ ሙሉ ለሙሉ የቴምር ግዛት ነው ማለት ትችላለሽ። በጣም ብዙ ሳይቶች አሉ። ወደ 4 አካባቢ ሳይቶች አሉ። እነዛውም 4 ኪሎ አካባቢ አለን። አጣና ተራማ አለ። እነዚህ ቦታዎች ላይ በነገራችን ላይ ቴምር ሪል ስቴት ጥሩነቱ መሰለሽ ሎኬሽን ፕራይም የሚባሉ ሎኬሽኖችን ነው የምንይዘው። እንደምታውቂው እነዚህ አሁን ላይ ይዘናቸው የመጣናቸውም ሳይቶች ከዚህ በፊት ያሉ ሳይቶች ማሳያ ናቸው ብዬ አስባለሁ። እሺ መልካም አሪፍ ነው። ቦታው እስካሁን የነበረበት አሪፍ ነው። እስኪ አሁንስ ለደንበኞቻችሁ ምን አይነት ኦፈር አቅርባችኋል? ብዙ ጊዜ ቴምር የሚታወቀው እንግዲህ በኦፈሮች ነው። አሁን ላይ አዲስ ያወጣነው ኦፈር 3565 ይባላል። ያ ማለት ሳር ቤት ላይ ያለው ሳይት ሳር ቤት ወደ መካኒሳ መሄጃው ላይ ቫቲካን ወረድ ብሎ ዋናው መንገድ ላይ ነው ያለው። ወደ ላይ 21 የሆነ አፓርትመንት ሙሉ ለሙሉ መኖሪያ የሆነ አዋሬም ወደ ላይ 21 የሆነ እሱም ሙሉ ለሙሉ መኖሪያ ሳይት ከቃል ጋር እናውራ። ሳር ቤት ላይ ያለው ሳይቱ ከሳር ቤት አደባባይ ቅድም እንዳልኩሽ ወደ መካኒሳ መንገዱ ላይ ነው፣ ዋናው መንገድ ላይ ነው። ወደ ላይ 21 የሆነ ወደ 3 አካባቢ መኪና ማቆሚያዎች አሉት። ከሁለት መኝታ 81 ካሬ እስከ ትልቁ 3 መኝታ 153 ካሬ አካባቢ ያለ ነው። ሳር ቤት እንግዲህ እንደሚታወቀው ብዙ ኤምባሲዎች ያሉበት፣ ቫቲካን ኤምባሲ፣ ኢንዶኔዥያ ኤምባሲ፣ ካናዳ ኤምባሲ ያለበት፣ የኤምባሲዎች ዲፕሎማቶች፣ አፍሪካ ዩኒየን ያለበት አካባቢ ነው። ኢቭን ላከራየው ቢል አሁን ላይ ባለው 2 መኝታውን እስከ $1500፣ 3 መኝታውን እስከ $2000 የሚያከራየው ነው። ይሄ ማለት ኦሬዲ በዶላር ነው የሚያከራየው እና ሎኬሽንም ትምህርት ቤት ላይ ለምሳሌ ጊብሰን ትምህርት ቤት ከፊት ለፊት አለ። ሰዎች ልኑር ቢሉ ለመኖሪያም እንደ ኢንቨስትመንት ምቹ ቦታ ነው ማለት ነው ሳር ቤት። ሳር ቤት ያለው ሳይታችሁ ምን ያሟላል? ሳር ቤት ያለው ሳይታችን ወደ ላይ 21 ነው። 3 ቤዝመንቶች አሉት። ሊፍት አለው፣ ጄኔሬተር አለው፣ ኤሌክትሪክ ቻርጅ ማድረጊያ መኪና ቻርጅ ማድረጊያዎች አሉት፣ ጋርቤጅ ሹተር አለው፣ ቶፕ ቴራስ አለው፣ ፕሮግራም ሲኖር የሚያዘጋጁበት። እነዚህን ያካትታል ማለት ነው። ምን ያህል ሊፍት ነው ያለው? 3 አካባቢ ሊፍቶች አሉት። የቃና ይዘው ይለያያል? አዎ ይለያያል። እሺ የማስረከቢያ ጊዜያችሁስ ምን ያህል ነው? ማስረከቢያ ጊዜ ለሱቅ ከሆነ 2 ዓመት፣ ለአፓርትመንት ደግሞ ከሆነ 3 ዓመት ነው። የአከፋፈል ሁኔታውስ? የአከፋፈል ሁኔታው እንግዲህ እኛ ላይ ብዙን ጊዜ የምንታወቀው በአከፋፈላችን ነው። ወደ 2 አካባቢ አከፋፈሎች አሉ። አንዱ የሚሆነው ደንበኛው ለምሳሌ 100% ልክፈል ካለ እስከ 35% ዲስካውንት የሚያገኝበት ነው የሚሆነው። ለምሳሌ 2 መኝታውን 82 ካሬውን በአጠቃላይ ክፍያ ወደ 8.9 ሚሊዮን ብር ይሆናል። ነገር ግን ደንበኛው አንዴ ልክፈል ካለ በ5.7 ሚሊዮን ብር ሙሉ ክፍያ መጨረስ ይችላል። 3 መኝታ 139 ካሬ ያለን ሲሆን አንድ ሰው አንዴ ከፍላለሁ ካለ የ15 ሚሊዮን 300 ሺህ ቤት በ10 ሚሊዮን አንዴ ክፍያ መግዛት ይችላል ማለት ነው። ሁለተኛው አከፋፈል ደግሞ አንድ ሰው 20% ከፍሎ ቀሪውን ያለምንም የዶላር የእቃ ጭማሪ በጀመረበት 5ም 10% የግንባታ ሂደቱን እያየ ከፍሎ የሚጨርስ ነው የሚሆነው ማለት ነው። ምናልባት ተመልካቾቻችን ዋጋውን 20%ን ካሉ ለምሳሌ 81 ካሬው 20%ቱ ወደ 1.7 ሚሊዮን አካባቢ ነው የሚመጣው።
ሶ ቀሪውን በ3 አመት እንዳልኩሽ። ሁለተኛው ደግሞ ወደ 3 ሚሊዮን አካባቢ ነው የሚሆነው 139 ካሬ 3 መኝታ 20% ከፍለው ቀሪውን 80%ን በ3 አመት ከፍለው የሚጨርሱት ማለት ነው። እንግዲህ ተመልካቾቻችን የቴምር ሪል ስቴት ሳር ቤት ያለው ሳይታቸው ላይ የ35% ቅናሽ አድርጎላችሁ የድሉ ተጠቃሚ እንድትሆኑ ከወዲሁ ጋብዟቸዋል። በጣም ስለ ሳር ቤቱ ሳይት አወራና የአዋሪውን ደግሞ የተወሰነ ልንገርሽ። አዋሪ ሳይታችን ያለው ከቤተ መንግስት ወደ ጥይት ቤት መሄጃው መንገድ ላይ ነው። እሱም ወደ ላይ 21 ነው። ማስረከቢያ ጊዜ 3 አመት ነው። 78 ካሬ ለምሳሌ እሱም ላይ ኦፈሮቹ ሳር ቤት ላይ ያለው ቅናሽ እንዳለ እሱ ላይ ያለው ነው የሚሆነው። 78 ካሬ ከአንድ መኝታ ጀምሮ ነው ያለው። 78 ካሬ ለምሳሌ ቅድም እንዳልኩሽ አንድ ሰው ቀስ ብዬ ልክፈል ካለ 8 ሚሊዮን 300 ሺህ አካባቢ ይሆናል አጠቃላይ ክፍያው። ግን አይ በአንዴ በካሽ ደግሞ ልክፈል ካለ ወደ 5.4 ሚሊዮን ብር አካባቢ ይሆናል። ያ ማለት ወደ 3 ሚሊዮን አካባቢ ዲስካውንት ያገኛል ማለት ነው አንድ መኝታው ላይ። የ3 መኝታ 135 ካሬ ሲሆን አንድ ሰው ቀስ ብዬ ከፍላለሁ ካለ ወደ 10 ሚሊዮን 400 ሺህ ሲሆን አይ አንዴ ከፍልና 35% ደግሞ ቅናሽ ላገኝ ካለ ወደ 6 ሚሊዮን 700 ሺህ አካባቢ ይሆናል። ያው ሳር ቤት ላይ ያልኩት 20% ከፍሎ ቀሪውን ደግሞ 80%ን በ3 አመት ጊዜ ውስጥ መክፈል ይችላል ማለት ነው። በዚህ አጋጣሚ ልነግርሽ የምፈልገው ነገር በኢትዮ ሪል ስቴት አዋርድ ላይ በተዘጋጀው እኛ ቴምር ሪል ስቴቶች አፎርዴብል የሆነ ቤት ወይም ደግሞ ለደንበኞች ተመጣጣኝ የሆኑ ቤቶችን በማቅረብ በሚለው ዘርፍ እውቅናን አግኝተናል። ያም ደግሞ እንደ አንድ ማሳያ ነው። በጣም ጥሩ። በማህበረሰቡ ዘንድ ተቀባይነት አግኝቷል ማለት ነው ሙሉ ለሙሉ። በተጨማሪም ደግሞ ለደንበኞቻችን በተመጣጣኝ ዋጋ ቤት ከማቅረብ በተጨማሪ በከተማው አዲስ አበባ ላይ በአራቱም ሳይዶች አፓርትመንቶች አሉ። አሁን ላይ ሽያጭ ላይ ያሉ አያት ላይ አለ፣ ፒያሳ ሊሴ ጋር አለ፣ ተክለ ሃይማኖት አካባቢ አለ፣ ጋርመንት ላይ አለ። በከተማው አራቱም ሳይዶች ላይ አለን ማለት ነው። ስለዚህ የኖር ሪቪው ተከታታዮቻችን እናንተ ማግኘት የሚችሉት እንዴት ነው? አንደኛ እኛም ማግኘት የሚችሉት እታች ባለው ስልክ ዋትስአፕ፣ ውጭ ያሉ ዋትስአፕ፣ ቴሌግራም መጠቀም ይችላሉ። ሌላ ደግሞ ዳይሬክት ደውለው ቢሮ መምጣት ይችላሉ። ውጭ ላሉ ደንበኞቻችን በሁለት መንገድ ልንጨርስላቸው እንችላለን። አንዱ የሚሆነው እዛ ካሉበት እዚህ ተወካይ ካሌላቸው ተወካይ ካላቸው እዚህ መጥቶ ቢሮ ያለውን ዲቴል ነገር ሀሳብ ዶክመንቶችን አይቶ መጨረስ ይችላል። አይ እኔ ውጭ ነኝ ያለሁት ደግሞ ካለ ቪዲዮ ኮልም ሳይቶችን አሳይተን ዶክመንት ተልኮለት በዲኤችኤል በፈለገው በስዊፍትን በፈለገው መንገድ ክፍያ ፈጽሞ መጨረስ ይችላል እዚህ ሳይገኝ ማለት ነው ባለበት ሆኖ። ስለመጣችሁ ስለጋበዛችሁን በጣም ነው የምናመሰግነው። ቴንኪው። እናመሰግናለን።